የዛሬው ክላሳችን የሚጀምረው ቻፕተር 2 ሪስክ ማኔጅመንት ይሆናል። ቻፕተር 1 ላይ ያው እንዳየነው ኢንትሮዳክሽን ስለ ሪስክ ማኔጅመንት ኤንድ ኢንሹራንስ የሚለውን ኢንትሮዳክሽን ተመልክተናል። ቻፕተር 2 ላይ ደግሞ ስለ ሪስክ ማኔጅመንት የምናይ ይሆናል። በዚህ የምናየው ሪስክ ማኔጅመንት ምንድን ነው፣ እንዲሁም ምን ኦብጀክቲቮች አሉት፣ ሪስክ ማኔጅመንት ፕሮሰስ አለው እና ስንት ፕሮሰስ አለው የሚሉትን እናያለን። ስለዚህ ሪስክ ማኔጅመንት ፕሮሰስ ላይ ሪስክ ኮንትሮል ቱልስ እና ሪስክ ፋይናንሲንግ ሜጀር ብለን ሁለት ከፍለን የምናይ ይሆናል። ለቪዲዮ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ትምህርቱ እንገባለን ማለት ነው። ስለዚህ ቻፕተር 2 ሪስክ ማኔጅመንት ዲፊኒሽንስ ኦፍ ሪስክ ማኔጅመንት Risk management is the identification, measurement, and treatment of exposure to potential accidental loss, almost always in the situations where the only possible outcome are loss or no change in the status. ስለዚህ ሪስክ ማኔጅመንት የምንለው የተለያዩ አይደንቲፊኬሽን፣ ሜዥርመንት ወይም ደግሞ ትሪትመንትን አይደንቲፋይ የምናደርግበት መንገድ ነው። ስለዚህ አንድ አክሲደንሻል ሎስ ኦልሞስት ኦልዌይስ በሁሉም ሲቹዌሽን ሊሆን ይችላል። ያ ነገር ቢፈጠር ሎስ ቢያጋጥመን ኦንሊ ፖሲብል አውትካምስ አር ሎስስ ኦር ኖ ቼንጅ ኢን ስታተስ። ስለዚህ ያንን እንዴት ማኔጅ ማድረግ እንዳለብን የሚያሳየን ነው። ሪስክ ማኔጅመንት ኢዝ ኤክስኪዩቲቭ ፈንክሽንስ ኦፍ ዲሊንግ ዊዝ ስፔሲፋይድ ሪስክ ፌዚንግ ዘ ቢዝነስ ኢንተርፕራይዝ። ስለዚህ ሪስክ ማኔጅመንት የምንለው ኤክስኪዩቲቭ ፈንክሽን ነው ኦፍ ዲሊንግ ዊዝ ስፔሲፋይድ ሪስክ ፌዚንግ ዘ ቢዝነስ ኢንተርፕራይዝ። የተለያዩ የቢዝነስ ተቋማት ሪስክ ወይም ሎስ ቢያጋጥማቸው እንዴት ማኔጅ ማድረግ እንዳለባቸው፣ እንዴት ስፔሲፋይድ ያችን ስፔሲፊክ የሆነች ሪስክ እንዴት መቆጣጠር እንዳለባቸው የሚያሳየን ነው። ሪስክ ማኔጅመንት ኮንሰርንስ ኦንሊ ዊዝ ማኔጅመንት ኦፍ ፒውር ሪስክ ኖት ስፔኩሌቲቭ ሪስክ ይለናል። ያው ቻፕተር 1 ላይ እንዳየነው ታይፕ ኦፍ ክላሲፊኬሽንስ ኦፍ ሪስክ፣ ዲፈረንት ታይፕስ ኦፍ ሪስክ አይተናል። ፒውር ሪስክ ኤንድ ስፔኩሌቲቭ ሪስክ፣ ፋንዳመንታል ኤንድ ሌሎችም አይተናል። ስለዚህ ከነኛ ውስጥ ሪስክ ማኔጅመንት በዋናነት ፎከስ የሚያደርገው ማኔጅ ማድረግም የሚቻለው ፒውር ሪስክን ነው ይለናል። ስፔኩሌቲቭ ሪስክን አያካትትም። ፒውር ሪስክ ኢዝ ሪስክ ማኔጅመንት። ፒውር ሪስክ ምን ብለናል? ኢንሹሬብል ነው አይደል? እንዴ በኢንሹራንስ ከበር ማድረግ የምንችለው ታይፕ ኦፍ ሪስክ ነው ብለናል። ስለዚህ ፒውር ሪስክን በሪስክ ማኔጅመንት እሱን ብቻ ማኔጅ ማድረግ እንደምንችል ያሳየናል ማለት ነው። አናዘር ዲዩቲስ ኦፍ ሪስክ ማናጀር፣ አሁን የአንድ ተቋም ማናጀር ሪስክ ቢያጋጥመው ምን ዲዩቲዎች ምን ኃላፊነት ሊኖረው ይችላል የሚለውን ስናይ፣ አንደኛ ቱ ሪኮግናይዝ ኤክስፖዠር ቱ ሎስ፣ የደረሰውን ሎስ ምን ያደርጋል? ሪኮግናይዝ ያደርጋል ነው። ሁለተኛ ደግሞ ቱ ኤስቲሜት ዘ ፍሪኩዌንሲ ኤንድ ዘ ሳይዝ ኦፍ ሎስ። እዚህ ጋር መጀመሪያው ላይ ቱ ሪኮግናይዝ ማለት አይደንቲፋይ ዘ ሪስክ፣ አይደንቲፊኬሽን ኦፍ ሪስክ፣ ሪስኩ ምንድን ነው፣ የደረሰው ሎስ ምንድን ነው ብሎ ወይም ፕሮብሌሙን አይደንቲፋይ ያደርጋል ማለት ነው። ሁለተኛ ላይ ደግሞ ቱ ኤስቲሜት ዘ ፍሪኩዌንሲ ኤንድ ዘ ሳይዝ ኦፍ ሎስ፣ ኤስቲሜት ያደርጋል። ስለ ግምት ወይም መላምት ሊሰጠት ይችላል። ለምሳሌ ይሄ ሎስ ተደጋጋሚ ነው ወይስ ምን ያክል ነው ጉዳቱ፣ ሳይዝ ኤንድ ፍሪኩዌንሲ ምን ያደርጋል ማለት ነው። እዚህ ጋር ሜዠርመንት ኦፍ ሪስክ ያካሂዳል ማለት ነው አንድ ማናጀር። ሶስተኛው ቱ ዲሳይድ ዘ ቤስት ኤንድ ሞስት ኢኮኖሚካል ሜትድ ኦፍ ሃንድሊንግ ዘ ሪስክ ኦፍ ሎስ፣ ለደረሰው ጉዳት ወይም ሎስ ጥሩ የሆነው ኢኮኖሚካል ሜትድ ወይም ደግሞ ቴክኒካል ቱልስን ሰሌክት ያደርጋል ማለት ነው። ሴሌክሽንስ ኦፍ ቴክኒካል ቱልስ ኦፍ ወይም ኦር ሜትድ ሃንድሊንግ ዘ ሪስክ ኦፍ ዘ ሎስ ማለት ነው። ስለዚህ ያንን ሪስክ ለመወጣት ሲል የሚመርጣቸው ኢኮኖሚካል ሜትድ ወይም ቴክኒክ ኦር ቱልስ ሰሌክት ያደርጋል ማለት ነው። ሶስተኛው ማለት ነው። አራተኛው ደግሞ ቱ አድሚኒስተር ዘ ፕሮግራምስ ኦፍ ሪስክ ማኔጅመንት፣ እዛ መጨረሻ ላይ ምን ያደርጋል? አድሚኒስተር ኦር ዲሲሽን የሆነ ውሳኔ ላይ ይደርሳል ማለት ነው። ስለዚህ እነኚህን ምኑ ላይ እናያቸዋለን?
ፕሮሰሶቹ ላይ በግልጽ የምናያቸው ይሆናል ማለት ነው። ሌላኛው ኦብጀክቲቭስ ኦፍ ሪስክ ማኔጅመንት ወደሚለው ስንገባ two types of objective of risk management pre-loss objective and post-loss objective ብለን በሁለት ልንከፍላቸው እንችላለን። አሁን ስለዚህ pre-loss objective የምንለው a firm or organization has several risk management ስለዚህ a firm or organization has several risk management objective prior to the occurrence of loss ነው። ሎሱ ከመድረሱ አስቀድመው የተለያዩ ሪስክ ማኔጅመንት ቱሎችን ወይም ኦብጀክቲቮችን ሊጠቀሙ ይችላሉ። ፒሪየር the occurrence of loss ሎሱ ከመድረሱ አስቀድሞ ይሄ ምን ይባላል? ፕሪ-ሎስ ኦብጀክቲቭ ይባላል ማለት ነው። the most important including ከነኚህም ውስጥ ሊጠቃለሉ የሚችሉት ፕሪ-ሎስ ኦብጀክቲቭ ሊጠቃለሉ የሚችሉት ከነኚህም ውስጥ ኢኮኖሚ አለ፣ the reduction of anxiety አለ፣ meeting external imposed obligation የምላቸው እነዚህ this also the pre-loss objective ናቸው። see one by one ኢኮኖሚ የምንለው the firm should prepare for potential loss in the most economical way possible ስለዚህ ኢኮኖሚ ስናይ ኢኮኖሚ ደረጃው በምን ያክል ነው ሞስት ኢኮኖሚካል ዌይ ፖሲብል እነኛን ካየን አንዱ ኢኮኖሚ ፕሪሎስ ነው። ምን ያክል ነው በኢኮኖሚያችን ላይ ተጽዕኖ ያሳደረው የሚለውን ካየን this is the pre-loss objective አይደል እንዴ። ሁለተኛው ሪዳክሽን ኦፍ አንዛይቲ የምንለው የተለያዩ ጭንቀቶችን ፍርሃትን መቀነስ reduction of anxiety the risk manager wants to minimize the anxiety and the fear ፍራቻን ጭንቀትን ይሄ ይደርስብኛል ብሎ መፍራትን ማሰብን ምን ማለት አንድ ማናጀር እነኚህ መቀነስ አለበት ነው። ይህን ሲቀንስ ምን ያደርጋል? ፕሪ-ሎስ ኦብጀክቲቭ ነው። ለሚመጣው ሎስ ቀድሞ ምን ያደርጋል? ጥንቃቄ እንዲወስድ ያደርገዋል ማለት ነው። ሚት ኤንድ ኤክስተርናል ኢምፖዝድ ኦብሊጌሽን አሁን ከውጭ ኃይል ያንን ነገር እንድንሰራ የሚያስገድዱ ነገሮች አሉ። ሚት ኤንድ ኤክስተርናል ኢምፖዝድ ኦብሊጌሽን this means the firm must meet a certain obligation አሁን this means አንዳንድ ፊርሞች ኤክስተርናሊ ኦብሊጌሽን ኢምፖዝድ አውትሳይደር ከውጪ ወይም አውትሳይደሮች ኢምፖዝድ ሊያደርጓቸው ይችላሉ ማለት ነው። ስለዚህ እነኚህ ኢኮኖሚክ ሪዳክሽን ኦፍ አንዛይቲ ሚት ኤንድ ኤክስተርናል ኢምፖዝድ ኦብሊጌሽን እነኚህ ምንድን ናቸው ማለት ነው? ቲዝ ዘ ፕሪ-ሎስ ኦብጀክቲቭ ብለን የምናያቸው ናቸው ማለት ነው። ሁለተኛ ታይፕስ ኦፍ ኦር ኦብጀክቲቭስ ኦፍ ሪስክ ማኔጅመንት የምንለው ፖስት ሎስ ኦብጀክቲቭ የሚባለው ነው። ፖስት ሎስ ኦብጀክቲቭ የምንለው ሰቨራል ኦፍ ዘ ፊርም አሁን ፖስት ሎስ ኦብጀክቲቭ ማለት ያው ሎሱ ደርሷል ኦልሬዲ ሎሱ ከደረሰ በኋላ እንዴት መቆጣጠር አለብን ነው። ደርሷል ሎሱ ስለደረሰ ዝም ነው የምንለው ወይስ ምንድነው የሚለውን የምናየው ፖስት ሎስ ኦብጀክቲቭ ይባላል። ለምሳሌ ሰርቫይቫል ኦፍ ዘ ፊርም ሰርቫይቫል ሚንስ ዛት አፍተር ኤ ሎስ ኦከርስ አሁን ሎሱ ምን ሆኗል? ኦከር ሆኗል አይደል? ከዛ ኦከር ከሆነ በኋላ ነው ዘ ፊርም ካን አትሊስት ስታርት ፓርሻሊ ኦፕሬሽን ዊዝን ሰም ሪዝናብል ታይም ፔሪድ ኢፍ ዘ ቾይዝ ቱ ዱ ሶ ስለዚህ እንደገና ተንሰራርቶ ምን ማድረግ አለበት? አንድ ፊርም የሆነ ሎስ ደርሶበታል። ያ ሎስ ከደረሰ በኋላ አትሊስት ስታርት ፓርሻሊ ግማሹ ከሆነ ያን ነገር እንደገና ሰርቫይቭ ማድረግ አለበት፣ መቀጠል አለበት። አንስራት በመጀመር ነው ማለት ቱ ኮንቲኒው ኦፕሬቲንግ ስራው መቀጠል አለበት። ሁለተኛው ፎር ሰም ፊርምስ ዘ ኤቢሊቲ ቱ ኦፕሬት አፍተር ሰቨር ሎስስ ከፍተኛ ጉዳት ከደረሰበት በኋላ ኢዝ አን ኤክስትሪምሊ ኢምፖርታንት ኦብጀክቲቭ ጥሩ ኦብጀክቲቭ አላማ ካለው ነገ ትርፋማ ሆናለሁ ብሎ ካሰበ ምን ማድረግ አለበት? ኮንቲኒው ኦፕሬቲንግ ማምረቱን መስራቱን መቀጠል አለበት ማለት ነው። this is particularly true of a certain firm such as public utility firm which must continue to provide service. This would include banks, bakeries, dairy farms and other competitive firms. ይሄ ማለት ለምሳሌ ሎስ ወይም ሰቨር ያደረገው ፊርም የተለያዩ ፐብሊክ ዩቲሊቲ ጥቅም የሚሰጥ ሊሆን ይችላል። ለምሳሌ እንደ ባንክ አይነት ባንክ አሁን በሳት ቢነድ ያ ባንክ በሳት ስለነደደ አገልግሎት መተው የለበትም መቀጠል አለበት ማለት ነው። እንደገና ምን ማድረግ ሰርቫይቫል በማድረግ ራሱን ቱ ኮንቲኒው ኦፕሬቲንግ ስለዚህ አንድ ድርጅት
ከሱ የሚወጡ ጥረቀው የተለያዩ ምርቶችን ኮንሱመር ካለው ለእነኛ ሰዎች እሱ ያን ምርት አላመረተ ማለት ሌላ ተጽዕኖ የሚያመጣ ከሆነ ምን ማድረግ አለበት? ኮንቲኒው ኦፕሬቲንግ ማድረግ አለበት ነው የሚላል። ሶስተኛ ስቴቢሊቲ ኦፍ ኤርኒንግ ዘ ፊርም ዋንትስ ቱ ሜንቴን ኢትስ ኤርኒንግ ፐር ሼር አፍተር ሎስ ኦከርስ። አሁን ሎሱ ደርሷል። ያንን ሎስ ከደረሰ በኋላ ኤርኒንግ ፐር ሼር አፍተር ሎስ ኦከር ሼር ማድረግ ሌሎች ማጋራት ዚስ ኦብጀክቲቭ ኢዝ ክሎዝሊ ሪሌትድ ቱ ኦብጀክቲቭ ኮንቲኒውድ ኦፕሬሽን። ስለዚህ ቀጣይነት እንዲኖሩ ያደርጋል ነው። ኤርኒንግ ፐር ሼር ካን ቢ ሜንቴንድ ኢፍ ዘ ፊርም ኮንቲኒውድ ቱ ኦፕሬት። ቀጣይነት ኑሮት በቀጣይ ወደ ምርቱ እንዲገባ ያደርገዋል። ስቴቢሊቲ ኦፍ ኤርኒንግ። ሌላኛው ኮንቲኒውድ ግሮዝ ኦፍ ዘ ፊርም ማደግ ማየት አለበት። ኤ ፊርም ሜይ ግሮው by developing new products and markets or by acquisition and mergers ከደረሰበት ሎስ በኋላ ከፍተኛ የምርት ደረጃ developing new product አዲስ ምርቶችን ማምረት ደረጃ መድረስ አለበት፣ ግሮ ማድረግ አለበት ነው። by acquisitions and mergers this is the post loss objective the goal of social responsibility። አያው ቀድም ዛጋ the continue operating ላይ እንዳነሳ ነው the goal of social responsibility ማለት ያ ተቋም አንድ ፊርም ወይም አንድ ኦርጋናይዜሽን ሎስ ደርሶበት ተቋሙ ሲመሰረት ያለው ኦብጀክቲቭ አለን። ማህበራዊ ኃላፊነቱ ምንድነው? the goal of social responsibility የሚለውን ያሳየናል። is to minimize the impact that a loss has on other persons and on society. A severe loss can adversely affect employees, customers, suppliers, creditors, taxpayers, and the community in general. ስለዚህ ሚኒማይዝ ኢምፓክት ኦፍ ሎሱ የደረሰበትን ኪሳራ በመቀነስ አሁን የአዘር ፐርሰንስ ሌሎች ሶሳይቲ ላይ የሚያደርሰውን ጉዳት ምን ማድረግ አለበት? ሚኒማይዝ ማድረግ አለበት። እሱ ምን ማድረግ ሰርቭ ማድረግ ማህበራዊ ኃላፊነቱ መወጣት አለበት ነው። ለምሳሌ ድርጅቱ ሎስን ሰቨር አድርጓል። አፌክት አሁን አንድ ድርጅት አፌክት ማነው ሰቨር ወይም ሎስ ወይም ኪሳራ ሲያጋጥመው በሰራተኞቹ ላይ ሌላ ኤምፕሎይዝ ላይ በሰራተኞቹ ላይ ጉዳት ያመጣል። በደንበኞቹ ላይ ከስተመር፣ በአቅራቢዎቹ፣ በተበዳሪዎቹ፣ በታክስ ተከፋዮቹ and the community in generally ኮሚኒቲው ላይ ያለው ማለት ነው አፌክት ያደርጋል። አድቨርስ አፌክሽን አለው። ስለዚህ ያ ተቋም ሎሱን ሰበብ ያደረገው ተቋም ምን አለበት ማለት ነው ማህበራዊ ኃላፊነት እንዳለበት አስቦ ምን አደረገው ማለት ሰርቫይቭ ቀጣይ ማምረት እንዳለበት ያሳየናል። ለምሳሌ severe loss that requires shutting down a plant in a small community for an extended period can lead to dispersed business conditions and substantial unemployment in the community። የሆነ ተቋም እንደነገርኳችሁ የሆነ ጉዳት ቢደርስበት ያ ተቋም ምርቱን ቢያቆም ስለዚህ ምርቱን ካቆመ በኋላ በሰራተኞቹ በከስተመሮቹ እንዲሁም ኢን ጀነራል ኢን ዘ ኮሚኒቲ ጉዳት ያደርሳል ያልነው ማለት ነው። ስለዚህ ለዛሬው እዚህ ጋር ይበቃናል። በሚቀጥለው ሪስክ ማኔጅመንት ፕሮሰስ የሚለውን እናያለን። ስላዳመጣችሁኝ አመሰግናለሁ። ይሄ አዲስ ጀማሪ ስለሆነን እና ቲዩቶሪያሉ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደወል ምልክቱን መጫናችሁን አትርሱ። ለዛሬው አመሰግናለሁ። ሰላም ዋሉልኝ።